ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥር 19 2018 ዓ.ም በዛሬው መረጃ ሰዓታችን ትናንት ህወሓት በጠለምት ግንባር የጀመረው አዲስ ውጊያና የተማረኩ ጀነራሎቹን በተመለከተ፣ በትናንትናው ዕለት በአፋር ክልል ሰሜናዊ ዞን በትግራይ ሰላም ኃይልና በአፋር ክልል ነዋሪዎች መካከል የተቀሰቀሰው ግጭትና ያደረሰው ከፍተኛ ጉዳትን በተመለከተ፣ የአርሚ 15 አዛዥ ጀነራል ጎሹ ገብረ በቁጥጥር ስር መዋላቸውና ለኤርትራ ተላልፈው ሊሰጡ ነው ስለመባሉ፣ አምባሳደር ቲቦር ናጂ የህዳሴ ግድብ ድርድርና የአሜሪካንና የግብጽን ቁርኝት አስመልክተው የሰጡት ያልተጠበቀ አስተያየት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በሰሜኑ የኢትዮጵያ ክፍል በጠለምት ማይዳጉሻ አካባቢ በትናንትናው ዕለት የተቀሰቀሰው ወታደራዊ ግጭት በከፍተኛ ውጥረት የታጀበ መሆኑንና በዚሁ እርምጃ የህወሓት ከፍተኛ ወታደራዊ አመራሮች መማረካቸውን ከስፍራው የወጡ መረጃዎች አመለከቱ። ግጭቱ የተቀሰቀሰው የህወሓት ታጣቂዎች በምዕራብ ግንባር በኩል ጥቃት መክፈታቸውን ተከትሎ መሆኑን ተገልጿል። እንደ ሸገር ጆርናል ምንጮች ገለጻ ከሆነ ጥቃቱ የሰነዘሩት የህወሓት ምዕራብ ግንባር አርሚ 11 ኮር 113 ስር የሚንቀሳቀሰው የደደቢት ክፍለ ጦር አባላት ናቸው ተብሏል። ታጣቂዎቹ በማይዳጉሻ በኩል ዘልቀው ለመግባት ሙከራ ቢያደርጉም የኢፌዴሪ መከላከያ ሰራዊት ከአካባቢው የጸጥታ ኃይሎች ጋር በመቀዳጀት በወሰዱት ጠንካራ የአጸፋ እርምጃ ጥቃቱ መክሸፉ ታውቋል። በዚህ መጠነ ሰፊ ወታደራዊ ግጭት የህወሓት ታጣቂ ኃይሎች በከፍተኛ ሁኔታ መደምሰሳቸውንና የተረፉትን መበታተናቸው ተመላክቷል። ይሁን እንጂ የዚህ ውጊያ ጉልህ ውጤት ተደርጎ የተጠቀሰው የደደቢት ክፍለ ጦር ዋና አዛዥና የክፍለ ጦሩ የሎጂስቲክስ ኃላፊ በቁጥጥር ስር መዋላቸው ነው። እነዚህ ከፍተኛ የጦር መኮንኖች በተማረኩበት ወቅት በርካታ ቁጥር ያላቸው የጦር መሳሪያዎች በሰራዊቱ እጅ መውደቃቸው ተረጋግጧል። በአጸፋ እርምጃው ወቅት ከመሪዎቹ ጋር አብረው የተያዙ የጦር መሳሪያዎች ዝርዝር የሚከተሉትን ያካትታል። 3 የቡድን መሳሪያ ወይንም ዲሽቃ፣ 3 ብሬን፣ 20 የክላሽንኮቭ ጠመንጃዎችና የሞርተር ተተኳሾችና ከፍተኛ መጠን ያለው ልዩ ልዩ ጥይቶች ይገኙበታል ተብሏል። ይህ ድል የህወሓት ወታደራዊ መዋቅርና የስምሪት አቅም በእጅጉ የሚጎዳ መሆኑን ወታደራዊ ተንታኞች እየገለጹ ይገኛሉ። ምንም እንኳን የትናንትናው ጥቃት ቢመክንም የህወሓት ኃይሎች በሌሎች 4 ግንባር ተጨማሪ ወረራዎችን ለማድረግ ዝግጅት እያጠናቀቁ መሆኑን የሚጠቁሙ መረጃዎች እየወጡ ይገኛሉ። ጥቃት ሊሰነዘርባቸው ይችላሉ ተብለው የተለዩ አካባቢዎች የሚከተሉት ናቸው። ሀምሾ ምድር፣ ተከዜና ፍራፍር መደማመሪያ፣ በዛና በኩል ፊት ምጫራ፣ በደርባ አባይ በኩል ማይ ተክሊት፣ አፍንጫ ኤፍሬም የተባሉ ስልታዊ ቦታዎች ይገኙበታል። እነዚህ መረጃዎች እንደሚያሳዩት ከሆነ ታጣቂዎቹ አካባቢዎችን በወረራ ለመያዝ ሰፊ ወታደራዊ አሰላለፍና የሎጂስቲክ ዝግጅት እያደረጉ መሆኑ የአካባቢውን ሰላም ዳግም ስጋት ላይ ጥሎታል። ይህ ወታደራዊ እንቅስቃሴ የተከሰተው በህወሓት ከፍተኛ አመራሮች በኩል የጦርነት ነጋሪት በሚጎሰምበት ወቅት ነው። የህወሓት ቃል አቀባይ አቶ ገብረ ጻዲቅ በወይን ሚዲያ በሰጡት መግለጫ የፌዴራል መንግስቱ ጋራ ያላቸው ግንኙነት በፕሪቶሪያው የሰላም ስምምነት ብቻ ላይ የተመሰረተ መሆኑን ገልጸዋል። ቃል አቀባዩ አክለውም ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም፣ የህዝብ ማህበራዊ መሰረት ተበጣጥሷል፣ ስምምነቱ የማይተገበርና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ብለዋል። ህወሓት በኃይል ግዛቶችን ለማስመለስ መዘጋጀቱን በይፋ ማወጁ ሰሜን ኢትዮጵያ ዳግም ወደ አስከፊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋትን በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። በአሁኑ ወቅት በመንግስት በኩል ዝርዝር መግለጫ ባይሰጥም የመከላከያ ሰራዊትና የአካባቢው የጸጥታ ኃይሎች ማንኛውንም ጥቃት ለመመከት በከፍተኛ ዝግጅት ላይ እንደሚገኙ ተገልጿል። በትግራይ ክልል የተለያዩ የትጥቅ ትግል ስልቶች ሲከተሉ ከቆዩት ታጣቂ ኃይሎች መካከል አንዱ የሆኑትና የአርሚ 15 የተሰኘው ጦር ሲመሩ የነበሩት ጀነራል ጎሹ ገብረ በቅጽል ስማቸው ፈንቅል በህወሓት የጸጥታ ኃይሎች በቁጥጥር ስር መዋላቸው ተረጋገጠ። ጀነራሉ መታሰራቸው ብቻ ሳይሆን ለጎረቤት አገር ኤርትራ ተላልፈው ሊሰጡ ይችላሉ የሚለው መረጃ በክልሉ ፖለቲካዊ ውጥረት ላይ አዲስ መነጋገሪያ ሆኗል። ላለፉት ወራት በኢትዮጵያና በኤርትራ ድንበር አቅራቢያ በሚገኝ በረሃማ ስፍራዎች ላይ ሲንቀሳቀሱ የነበሩት ጀነራል ጎሹ ገብረ በህወሓት የደህንነትና የመከላከያ መዋቅር ስር ጥብቅ ክትትል ሲደረግባቸው እንደነበረ የሸገር ጆርናል ምንጮች ይጠቁማሉ። ጀነራሉ የሚመሩት አርሚ 15 በመባል የሚታወቀው ኃይል ከህወሓት የወቅቱ ወታደራዊና ፖለቲካዊ አቅጣጫ ጋር ልዩነት በመፍጠር ራሳቸውን አግልለው የነበሩ ሲሆን በመጨረሻም ከጥቂት ቀናት በፊት በረሃማ በሆነ መተላለፊያ መስመሮች ላይ በኃይል ተከበው በቁጥጥር ስር መዋላቸው
ተረጋግጧል። ይህ ክስተት ከመፈጸሙ በፊት የትግራይ ሰላም ኃይል ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ራዲዮ ምልከታ ፕሮግራም ላይ ባደረጉት ቆይታ ጀነራሉ በህወሓት ኃይሎች ክትትል እየተደረገባቸው መሆኑንና ጉዳዩ ወደ መታሰር ሊያመራ እንደሚችል ፍንጭ ሰጥተውም ነበር። አሁን በደረሰን መረጃ መሰረት ግን ሁኔታው ከመታሰርም ባለፈ ዲፕሎማሲያዊና ደህንነታዊ ይዘት ወዳለው አወዛጋቢ ምዕራፍ ተሸጋግሯል። በጉዳዩ ላይ ቅርበት ያላቸው ታማኝ የውስጥ መረጃ ምንጮች ለሸገር ጆርናል እንደገለጹት በጀነራል ጎሹ ዙሪያ አሁን ላይ ያለው ትልቁ አጀንዳ ወደ ኤርትራ ተላልፎ የመሰጠታቸው ጉዳይ ነው። ይህ መረጃ እውነት ከሆነ በትግራይ ክልል ውስጥ ባሉ የፖለቲካ ኃይሎችና በታጣቂ ቡድኖች መካከል ያለውን መቃቃር ወደ ከፋ ደረጃ ሊያደርሰው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ጀነራሉ ቀደም ሲል ያሳደገኝ ድርጅት ህወሓትን በምንም ተአምር አልለቅም በሚል አቋም ላይ ጸንተው ቢቆዩም በድርጅቱ ውስጥ በተፈጠሩ የሀሳብ ልዩነቶችና የወሰዱት ወታደራዊ አቋም ሳቢያ ራሳቸውን መከላከል ወደማይችሉበት ደረጃ ደርሰው በቁጥጥር ስር መዋላቸውን የቲፒኤፍ ቃል አቀባይ አቶ ተስፋዬ ንጉሴ አረጋግጠዋል። የቲፒኤፍ ቃል አቀባይ በሰጡት ተጨማሪ ማብራሪያ ጀነራል ጎሹ ከድርጅታቸው ቲፒኤፍ ጋራ ቀጥተኛ የሆነ መዋቅራዊ ግንኙነት እንዳልነበራቸው አስታውቀዋል። ይሁን እንጂ ጀነራሉ የገጠማቸው እጣ ፈንታ በትግራይ ውስጥ ያለውን የፖለቲካ ጭቆና መገለጫ መሆኑን ጠቁመዋል። ቃል አቀባዩ አክለውም እኛ ትግላችን በትግራይ በረሃዎች የምንቃጠለው ህወሓትን ከመሬታችን ለማስወጣት ነው። ትግላችን ግን የህዝብን ሰላም የሚያናጋ መሆን የለበትም። ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ንጹሃንን ለዳግም ስቃይና እንግልት መዳረግ አንፈልግም። በመሆኑም ስልታዊ ትግላችንን በበረሃዎች ላይ እናደርጋለን ሲሉ የድርጅታቸውን አቋም ገልጸዋል። የጀነራል ጎሹ ገብረ ወይንም ፈንቅል መታሰር በትግራይ የሚንቀሳቀሱ የተለያዩ ታጣቂ ኃይሎች መካከል ያለውን አለመተማመን ይበልጥ ያጎላዋል ተብሏል። በተለይም በክልሉ ውስጥ የአስተሳሰብ ልዩነት ያላቸው ወታደራዊ አመራሮች ለባዕድ አገር ተላልፈው መሰጠት የሚለው ጭብጥ በሰፊው ከተሰማ በህወሓት ደጋፊዎችና በለውጥ ፈላጊ ኃይሎች መካከል ያለውን መቃቃር ወደ ግጭት ሊያመራ እንደሚችል ይገመታል። በአሁኑ ወቅት ጀነራሉ የት እንደሚገኙና የጤንነት ሁኔታቸው ምን ደረጃ ላይ እንዳለ ከህወሓት በኩል የተሰጠ ይፋዊ መግለጫ የለም። ጉዳዩን በቅርበት የሚከታተሉ ወገኖች ግን የክልሉ ጊዜያዊ አስተዳደርም ሆነ የህወሓት ከፍተኛ አመራሮች በጉዳዩ ላይ ግልጽ ማብራሪያ እንዲሰጡ እየጠየቁ ይገኛሉ። ይህ ዘገባ እስከተጠናከረበት ጊዜ ድረስ ጀነራሉ ለኤርትራ ተላልፈው ስለመሰጠታቸው በገለልተኛ ወገን ማረጋገጫ ያልተገኘ ቢሆንም የጉዳዩ አጀንዳ መሆን ብቻ በትግራይ ፖለቲካዊ አየር ላይ ከፍተኛ ድንጋጤን ፈጥሮ ሰንብቷል። በአፋር ክልል ሰሜናዊ ዞን ኩሉበቲ ረሱ ስር የሚገኘው በረሃሌ ወረዳ የትግራይ ሰላም ኃይል በሚል ስያሜ የሚንቀሳቀሰው የታጠቀ የትግራይ ቡድንና በአካባቢው ነዋሪዎች መካከል ትናንት በደረሰ ግጭት የሰዎች ህይወት ለአደጋ መጋለጡ ተሰማ። ይህ ግጭት በአካባቢው ላይ ያለውን የጸጥታ ስጋት ዳግም ያባባሰው ሲሆን ቡድኑ በፌዴራል መንግስት ድጋፍ እንደሚደረግለት የሚነሳው ክስ ውጥረቱን ይበልጥ አባብሶታል። የአካባቢው የዓይን እማኞችና ነዋሪዎች ለሸገር ጆርናል እንደገለጹ ግጭቱ የተቀሰቀሰው የትግራይ ሰላም ኃይል የተባለው ቡድን በበረሃሌ ወረዳ ቡሬ ተብላ በምትጠራው ስልታዊ ቀበሌ ላይ ለመስፈር ወታደራዊ ይዞታ ለመመስረት እንቅስቃሴ በመጀመሩ የአካባቢው ማህበረሰብ ይህንን እንቅስቃሴ ቀያችንን የግጭት ቀጠና ያደርገዋል በሚል በጽኑ ተቃውመውታል። በነዋሪዎቹና በታጣቂዎቹ መካከል የተፈጠረው አለመግባባት ወደ ግጭት የተሸጋገረ ሲሆን በዚህም ሳቢያ ቢያንስ 2 ሰዎች በጽኑ ቆስለው ለሕክምና ወደ ጤና ተቋማት መወሰዳቸው ተረጋግጧል። ነዋሪዎቹ ከዚህ ቀደም በጦርነት የደቀቀ አካባቢያችን ለሌላ ግጭት አሳልፈን አንሰጥም በማለት ታጣቂዎቹ አካባቢውን ለቀው እንዲወጡ ማስገደዳቸው ገልጸዋል። ከህዝባዊ ወያኔ ሓርነት ወይንም ህወሓት ተገንጥሎ መውጣቱን የሚገልጸው ይህ የታጠቀ ቡድን ራሱን የትግራይ ሰላም ኃይል ብሎ ይጠራል። ቡድኑ በተለይም በትግራይ ክልል ያለውን ወቅታዊ አስተዳደርና የህወሓትን አመራር በጽኑ የሚቃወም ሲሆን በትግራይ ላይ የተቀናጀ ወታደራዊ ጥቃት ለመክፈት መዘጋጀቱን ሲገልጽ ቆይቷል። የቡድኑ አንዱ አዛዥ የሆኑት ሸዊት ቢተው ከሰሞኑ ለዓለም አቀፍ መገናኛ ብዙሃን በሰጡት ቃል እስከ ዘንድሮ ዓመት መጨረሻ ድረስ ትግራይን ሙሉ ለሙሉ በቁጥጥር ስር ለማዋል እቅድ እንዳላቸው በይፋ አስታውቀዋል። ይህ እንቅስቃሴ በትግራይ ክልል ጊዜያዊ አስተዳደር ዘንድ ከፍተኛ ስጋት የፈጠረ ሲሆን በተለይም ቡድኑ በአፋር አዋሳኝ አካባቢዎች አባአላ፣ መጋሌና በረሃሌ መታየቱ ለክልላዊ ግጭት መንስኤ ሊሆን እንደሚችል ይገመታል።
የዚህ የታጠቀ ቡድን እንቅስቃሴ በትግራይ ጊዜያዊ አስተዳደርና በፌዴራል መንግስቱ መካከል ያለውን ግንኙነት እየፈተነው ይገኛል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ቡድኑ በፌዴራል መንግስት ድጋፍ የሚንቀሳቀስ ነው ሲሉ በይፋ ከሰዋል። ጀነራሉ አክለውም ይህ ኃይል ጥቃት የሚሰነዝርብን ከሆነ ትንኮሳው የተፈጸመው በቀጥታ በፌዴራል መንግስት ወይንም በአፋር ክልላዊ መንግስት እንደሆነ እንቆጥረዋለን ሲሉ ጠንካራ ማስጠንቀቂያን ሰጥተዋል። በሌላ በኩል የትግራይ ሰላም ኃይል አመራሮች ከፌዴራል መንግስት ምንም አይነት ወታደራዊ ሆነ የሎጂስቲክስ ድጋፍ እንደማያገኙ በተደጋጋሚ ቢገለጽም አፍሪካን ኢንተለጀንስ የተባለው ተጽዕኖ ፈጣሪ የዜና ምንጭ ግን ከወራት በፊት ባወጣው ዘገባ ቡድኑ ከፌዴራል መንግስት የደህንነት አካላት ጋር የቅርብ ግንኙነት እንዳለው ጠቁሟል። በአሁኑ ወቅት የትግራይ ሰላም ኃይል በአፋር ክልል ሰሜናዊ ዞን በሚገኙ አባላና መጋሌ ወረዳዎች ሰፍሮ እንደሚገኝ ከዚህ ቀደም በኩነባ ወረዳ በተመሳሳይ መልኩ ለመስፈር ቢሞክሩም በህዝባዊ ተቃውሞ መመለሳቸው ይታወሳል። ይህ በአፋርና በትግራይ አዋሳኝ አካባቢዎች የሚታየው የታጣቂዎች እንቅስቃሴ በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ ሰላም አደጋ ላይ ሊጥል ይችላል የሚል ስጋት በታዛቢዎች ዘንድ እየበረታ መጥቷል። የአካባቢው ነዋሪዎች መንግስት የእነዚህን ታጣቂዎች እንቅስቃሴ በአስቸኳይ እንዲገታና የዜጎችን ደህንነት እንዲያስከብር እየጠየቁ ይገኛሉ። አምባሳደር ቲቦር ናጂ ከሪፖርተር ጋር በነበራቸው ቆይታ ወቅት በዋሽንግተን የውጭ ጉዳይ ፖሊሲ ውስጥ ለግብጽ የሚሰጠው ስልታዊ ቦታ በግልጽ አስቀምጠዋል። ኢትዮጵያውያን አሜሪካን በፍጹም ከግብጽና ከኢትዮጵያ መካከል አንዱን እንድትመርጥ መጠየቅ የለባቸውም ያሉት አምባሳደሩ ምክንያቱ ደግሞ ግብጽ ለአሜሪካ ብሔራዊ ጥቅም ያላትን ፋይዳ ከኢትዮጵያ የላቀ መሆኑን ጠቁመዋል። ብዙ ኢትዮጵያውያን በዚህ እውነታ ደስተኛ እንደማይሆኑ አውቃለሁ። ለእነርሱ ኢትዮጵያ የዓለም ማዕከል ነች በማለት በዲፕሎማሲያዊ ዓለም ግን ስልታዊ ጥቅሞችና ታሪካዊ ትስስሮች ውሳኔዎችን እንደሚወስኑ አስገንዝበዋል። በተለይም በዶናልድ ትራምፕ የመጀመሪያው የስልጣን ዘመን አሜሪካ ወደ ግብጽ ያዘነበለ አቋም ማሳየቷን አስታውሰው ለወደፊቱም ቢሆን ኢትዮጵያ ይህንን ተጨባጭ ሁኔታ ከግምት ውስጥ ያስገባ ዲፕሎማሲያዊ አካሄድ መከተል እንዳለባት መክረዋል። የታላቁ የኢትዮጵያ ህዳሴ ግድብ የውሃ አለቃቀቅን በተመለከተ የሚደረሰው ስምምነት በቀጠናው ያለውን አለመረጋጋት ለመቅረፍ ቁልፍ መሆኑን ቲቦር ናጂ ገልጸዋል። ሆኖም ባለፈው የትራምፕ አስተዳደር ድርድሩ ለመምራት ከስቴት ዲፓርትመንት ይልቅ የገንዘብ ሚኒስቴሩ ወይንም ትሬዠሪ ዲፓርትመንት መመደባቸው ስህተት እንደነበረ ተችተዋል። ፕሬዝዳንት ትራምፕ ተገማች አይደሉም፣ አብዛኛውን ጊዜያቸውን የሚያጠፉት በሀገር ውስጥ ጉዳይ ነው ያሉት አምባሳደሩ በቀጣይ ድርድሮች ልምድ ያላቸው ዲፕሎማቶች ሚና ሊጎላ እንደሚገባ አሳስበዋል። ግብጽ በሶማሊያ ጉዳይ ላይ የምታሳየው ተሳትፎ በቀጥታ ከህዳሴ ግድብ ጋር የተያያዘ መሆኑንና ኢትዮጵያና ግብጽ ስምምነት ላይ ከደረሱ የግብጽ ስጋት ሊቀንስ እንደሚችል አመላክተዋል። አምባሳደር ቲቦር ናጂ በቆይታቸው ወቅት እጅግ አወዛጋቢ የሆነውን የኢትዮጵያን ዶክተሮች ቪዛ ጉዳይ አንስተዋል። እኔ የኢትዮጵያ አምባሳደር ሳለው ቪዛ ከሚሰጣቸው 10 ዶክተሮች 9ኙ እዛው ስለሚቀሩ ለኢትዮጵያውያን ዶክተሮች ቪዛ እንዳይሰጥ አድርጌ ነበር ሲሉ ተናግረዋል። ይህንን ውሳኔ በወቅቱ የወሰንኩት ኢትዮጵያ በከፍተኛ ወጪ ያሰለጠነቻቸው ባለሙያዎች የራሳቸውን ህዝብ ከማገልገል ይልቅ የአሜሪካ ከተሞችን ማገልገል ተገቢ ስላልሆነ መሆኑን ገልጸዋል። በአንድ ወቅት በአዲስ አበባ ካለው ኦፕቶሞሎጂስት ወይንም የአይን ቀዶ ጥገና ባለሙያ ይልቅ በቺካጎ ከተማ በርካታ ኢትዮጵያውያን ባለሙያዎች ነበሩ በማለት የችግሩን ስፋት አስረድተዋል። አሜሪካ የሰው ኃይል ቀማችን የሚለው ቅሬታና ቪዛ ተከለከልን የሚለው ተቃውሞ አብረው እንደማይሄዱ በአጽንኦት ገልጸዋል። ኢትዮጵያ የብሪክስ አባል መሆኗና ከቻይናና ሩሲያ፣ ኢራንና የተባበሩት አረብ ኤሚሬቶች ጋር የምታደርገው ግንኙነት በተመለከተ አሜሪካ የሀገራትን ብሔራዊ ጥቅም የማስከበር መብትን እንደምትቀበል ገልጸው ሆኖም ግንኙነቱ የአሜሪካንን ቀይ መስመር እስካልተሻገረ ድረስ መሆኑን አስታውሰዋል። ለምሳሌ ኢትዮጵያ ከኢራን ጋር የደህንነት መረጃ ልውውጥ የምታደርግ ከሆነ ዋሽንግተን ግንኙነቷን እንደገና ልትፈትሽ እንደምትችል ፍንጭ ሰጥተዋል። በመጨረሻም ስለ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሲናገሩ ከፕሬዝዳንቱ ጋራ የሚደረጉ ውይይቶች አብዛኛውን ጊዜ ውጤት አልባ መሆኑን ገልጸዋል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ኢሳያስ በጠዋት እስኪነሳና ራሱ እስኪወስን ድረስ ምን እንደሚያደርግ አያውቅም ያሉትን በመጥቀስ በአስመራና በዋሽንግተን መካከል ያለው ግንኙነት በቅርቡ ይሻሻላል የሚል ተስፋ እንደሌላቸው ገልጸዋል። በተቃራኒው ሶማሌላንድ ከእስራኤል እውቅና ማግኘቷ እንደ ትልቅ ዲፕሎማሲያዊ እርምጃ የገለጹት አምባሳደሩ ሌሎች ሀገራት ይህንን ፈለግ ሊከተሉት እንደሚችሉ ግምታቸውን አስቀምጠዋል።
ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።